ለምንድነው ከኦርቶዶክስ ወደ ፕሮቴስታንትነት የቀየርኩት? ትላንትና ከተጠመኩኝ 2 ዓመት ሆነኝ። የምኖረው ፊንላንድ ነው። ጊዜ ማለዳ አዲስ ነው ፍቅርህ የሌለው ሸርነት በዛልኝ። መጀመሪያ አሳዳጅ ነበረ። ከዛ ግን እንደ ሴት ደግሞ we go through በጣም ብዙ ነገሮች ምንም ነገር ማድረግ ማንፈልግበት በድን የምንሆንበት ሲዝኖች አሉ ምናምን እና የማንነካው ቶፒክ አይኖርም። for a year ምንም አይነት ሶሻል ሚዲያ አልተጠቀምኩኝም። የጠፋችው አርግዛ ነው። Are you ready? Hello. This is my very first YouTube video. Yay! በስተመጨረሻ ማድረግ የምፈልገውን ነገር አድርጌያለሁኝ እና ከኮምፎርት ዞኔ ወጥቼ ለዚህ በመብቃቴ I'm proud of me። እግዚአብሔር ይመስገን። Also ትላንትና ከተጠመኩኝ 2 ዓመት ሆነኝ። በጣም ነው የሚገርመው 2 ዓመት መሆኑ because like I feel like it was just yesterday እና ከእግዚአብሔር ጋር 2 ዓመት ሙሉ የሚገርም ጊዜ አሳልፌያለሁ which is I'm very thankful። ምክንያቱም ከሱ በፊት የነበረው ህይወቴ you know it's just እና ይሄ ቪዲዮዬ የመጀመሪያም እንደመሆኑ መጠን ራሴን ማስተዋወቅበት ቪዲዮ ይሆናል ማለት ነው። Are you ready? Yay! የምኖረው ፊንላንድ ነው። ተማሪ ነኝ። መቼ ነው የምጨርሽው ትምህርት? I don't even know. ጌታን ካገኘው I think አሁን ወደ 3 ዓመት እየተጠጋውኝ ነው። 2 ዓመት ከግማሽ አካባቢ ይሆነኛል ከ7 ወር ምናምን እና በቀጣዩ ቪዲዮ ምን እንደምሰራ ታውቃላችሁ? ጌታን እንዴት እንዳገኘው፣ ለምንድነው ከኦርቶዶክስ ወደ ፕሮቴስታንትነት የቀየርኩት? because እንደዚህ ሲባል most of the time it feels like ያምሻል kind of ነገር እና it's not an easy thing to do. First of all ከዛ በኋላ ደግሞ በፍላጎት ምናምን የሚሆን ነገር አይደለም። just like Paul said, you know መጀመሪያ አሳዳጅ ነበረ። ከዛ ግን when the Holy Spirit once touched you there is no going back. so ስለሱ በደንብ አወራለሁ እና በቃ ለማንኛውም ይሄ ቻናል የሚሆነው we will talk about everything. ያው ክርስቲያን ኮንቴንት ነው የሚሆነው ብዬ አስባለሁ because that's my plan. እኔ እግዚአብሔር ያስተማረኝን ነገሮች ሼር ማድረግ ፈልጋለሁ፣ ከሰዎች መማር ፈልጋለሁ and እንደ ሴት ደግሞ we go through በጣም ብዙ ነገሮች ስለሱ በደንብ ማውራት ፈልጋለሁ። ምክንያቱም በጣም ታናናሽ እህቶች አሉኝ because I don't have like የእናቴ አባቴ እህት የለኝም፣ ግን ብዙ እንደኔ አይነት ነገር ውስጥ ሊያልፉ የሚችሉ ሰዎች አሉ ብዬ አስባለሁ፣ ሴቶች አሉ ብዬ አስባለሁ እና ለነሱ ኤግዛምፕል መሆን እፈልጋለሁ because ማንም ሰው በጥፋት መንገድ እንዲሄድ አልፈልግም። አንድ እሱ ነው። so I will try to be a big sister. ሌላው ደግሞ በጣም like ወጣትነት I am in my 20s so በጣም ብዙ እንደዚህ አላሰብኩም። እኔ እንደዚህ አይመስለኝም ነበረ በ21 ዓመት ያገባለሁ ምናምን ብዬ ማስበው ሴትዮ I didn't think I will go through this kind of stuffs ከጌታ በፊትም ከጌታ በኋላም እና the difference being a Christian ወይም ደግሞ ኢየሱስን መከተል የተለየ የሚያደርገው ነገር you have the Holy Spirit to comfort you አለቀ። ሌላ ነገር ችግር ከናንተ ላይ ተነስቶ ፋንሲ ሌክዠሪ የሆነ ህይወት ትኖራላችሁ ማለት አይደለም። የምድራዊ ፕሮብለማችሁ እንዳለ ሆኖ ነገር ግን አብራችሁ በዛ በምታልፉበት ነገር ውስጥ አብራችሁ የሚሄድ አምላክ አለ ነው። በምንም ውስጥ ብትሆኑ there is a comfort ሰዎች የማይነኩባችሁ there is a joy inside your heart እና ኤክስፕሌን ራሱ ለማድረግ በጣም ነው የሚከብደው። if you know you know የሚለየው ነገር እሱ ነው which is ደግሞ እሱ ካለ በምንም ውስጥ ብናልፍ it's okay የሚያስብል አይነት ነው። ግን you know በብዙ ነገር እናልፋለን። lack of discipline አንዳንዴ ፕሬያ ለማድረግ ምናምን ጸሎት እምቢ የሚለን ጊዜ አለ። ቸርች መሄድ በቃ ማንፈልግበት ምንም ነገር ማድረግ ማንፈልግበት በድን የምንሆንበት ሲዝኖች አሉ ምናምን እና I just want to talk የማይወሩትንም ነገሮች you know as Ethiopians ወይም ደግሞ በእኛ ካልቸር የማይነኩ በጣም ብዙ ቶፒኮች አሉ። በዚህ ቻናል የማንነካው ቶፒክ አይኖርም። እግዚአብሔር ብቻ እድሜና ጤናውን ይስጠን። አሜን። ያ so my plan ሩቅ ነው። እግዚአብሔር ደግሞ ያግዘኛል ብዬ አስባለሁ። ምክንያቱም ከመጀመሪያውም ይሄንን ልቤ ውስጥ ያስቀመጠው እሱ ነው። ከዛ ደግሞ I believe in one thing እግዚአብሔር የሆነን ነገር ደጋግሞ የሚያስታውሳችሁ ወይም ደግሞ አለ አይደለ እንድታረጉት ፑሽ የሚያረጋችሁ ሪማይንድ የሚያረጋችሁ ከሆነ there is something big በዛ በኩል የሚመጣ ብዬ አስባለሁ እና ለረጅም ጊዜ እኔ አቮይድ ሳረገው ነበር። ምክንያቱም I wasn't someone who's like እንዴት ነው ሶሻል ሚዲያ ላይ even my Instagram was like private
ከዛ በኋላ ምንም አይነት ፖስት አላረግም ምናምን ስቶሪ ያረጋለሁ sometimes but I didn't had any post ምናምን ብቻ just እንዴት ነው ጌታን ካገኘው በኋላ I deleted my old accounts for a year ምንም አይነት ሶሻል ሚዲያ አልተጠቀምኩኝም you know ሰዎች ምን ብለው እንዳወሩብኝ the people I know back then ጠፋሁኝ literally actually okay I came to Europe ምናምን አይደል ከዛ ከኢትዮጵያ ከወጣው I think 4 ዓመት ሊሆነኝ ነው እሱ ሜንሽን አላረኩም so አብሬ ያደኳቸው ሰዎች ምናምን anyways ብቻ ቦሬ ምን ሰማለው የጠፋቸው አርግዛ ነው please why do you talk behind my back first of all ሲቀጥል ደግሞ ልጅ በረከት ነው ያድርግልኝ አሜን ግን you know የሰው ልጅ ሲጠፋ ከሶሻል ሚዲያ it doesn't mean there is something they are hiding maybe እንደኔ የሆነ አግኝተውት መጥገብ ስላልቻሉ ለዛ ነገር ታይም እየሰጡ ሊሆን ይችላል which I was doing exactly ሳረግ የነበረው እኔ ባይብልን እያነበብኩት መጥገብ አልችልም ነበር ከዛ በኋላ I pray I just want to spend time ከኢየሱስ ጋር ከዛ አስጠላኝ የድሮ ማንነቴ everything I used to do አስጠላኝ በቃ so ለዛ ነበር ከሶሻል ሚዲያ የጠፋሁት now you all have your answers በጣም ነበር የሳኩት ጓደኛዬ ስትነግረኝ like of course ሁሉንም ሰው ነበር እንትን ያረኩትኝ except my family I only had WhatsApp ምናምን ከዛ በቃ እዚህ ያሉ close friends and family ነበር ማውራው ምናምንና ከረጅም ጊዜ በኋላ በጣም ወዳቸውን ጓደኞቼን ኮንታክት አረጋቸው ምናምን I heard this እና I was like ኧረ በእግዚአብሔር ተው ለምንድነው የምትገምቱት did you see me like being you know hope no so why would you say that anyways so በጣም ብዙ እንግሊዘኛ እያወራው ነው እንዴት ነው የሚያረጋኝ አራ ተረጋጊ አማርኛ ማውራት አለብኝ ምክንያቱም ኮንቴንቴ በአማርኛ ነው በዛ ላይ ደግሞ እውነት ለመናገር ከትምህርት ቤት ነው የመጣሁትና the whole day finish ነው ሳወራው ያልኩትኝ ትምህርት ቤት ፊኒሽ ነው የምንጠቀመው ከዛ ውጪ ስወጣ ደግሞ በእንግሊዘኛ ነው ማወራው ከዛ በኋላ ኢትዮጵያንስ ሳገኝ ደግሞ በአማርኛ ከዛ አንዳንዴ ደግሞ ኦሮምኛ በደም ጎበዝ አይደለም ግን አወራለሁ so everything ድብልቅልቅ ወጥቷል የላንጉዌጅ መደበላለቅ ፕሮብለም ያለብኝ ሰው ነኝ so hold on okay ለማስተካከል ሞክራለሁ እሱን ወደ ቶፒኬ ስመለስ ይሄ ቻናል የሚሆነው ክርስቲያን ኮንቴንት ነው ቅድም እንዳልኩት we will talk about everything ብያለሁ እንዴት ዲሲፕሊን መሆን እንደምንችል struggles being a Christian ከዛ ደግሞ ዓለማዊ ህይወታችን ጋር እንዴት አድርገን ነው አላይን የምናደርገው because sometimes we offend people of course we do offend people just by being a follower of Jesus Christ እሱ የታወቀ ነገር ነው ግን at the same time ደግሞ እንዴት ብለን ነው ከሰዎች ጋር ተስማምተን መኖር የምንችለው ኢየሱስንስ ወደ መምሰል እንዴት ነው መሄድ የምንችለው ባይብላችንን everyday እንዴት አድርገን ነው ማንበብ የምንችለው how can we be disciplined እኔ አሁን ላይፌን I'm just rebuilding I have nothing. I don't have money. I don't even have this much friends. I have nothing. I'm like my family's ሩቅ ናቸው ከዛ እንዴት ነው ትምህርት ገና እየተማርኩኝ ነው በዚህ እድሜ ስራ ይዤ እኔ በጣም ብዙ ቦታ ደርሳለሁ ያልኩበት እድሜ ላይ ገና እየተማርኩ ነው ምናምንና ውጭ ሀገር መኖር ብቻ እንዴት ነው it doesn't mean it will be like rainbows and butterflies የምር በጣም ብዙ struggle አለው እና ዩሮፕ ላይ ደግሞ የምትኖሩ እህት ወንድሞቼ I will talk about everything okay struggleአችንን ሰዎች ማየት አለባቸው being a Christian it's ትልቅየው ቶፒካችን የሚሆነው ክርስቶስ ይሆናል he is our main centered አርገን የምንወያይበት ነገር I hope you guys would love this ብዙ ነገር እንደቀበጣጠር አውቃለሁ ግን bear with me this is my first video okay so ሌላ ምንድን ነው የምናወራው በስማም ደከመኝ ማውራት yeah I have to check my notebook ጽፌ የነበረው በህይወታችሁ ያላችሁበት ቦታ ሁኔታ ግራ የሚያጋባ ሆኖ ነገር ግን ልባችሁ አሁንም እግዚአብሔርን የሚሻ ከሆነ ይሄ ቻናል ለእናንተ ነው ብቻችሁን አይደላችሁም we are in this together ብዬ ነበር የጻፍኩትኝ እና የተሰማችሁን እስቲ ኮሜንት ላይ ጻፉልኝ ምን አይነት ቶፒኮችን እንዳነሳ እንደምትፈልጉ we can do question and answers and የቀጣዩ ቪዲዮ ደግሞ የሚሆነው እንዴት the Holy Spirit encounter እንዳረኩኝ ከዛ በኋላ ደግሞ እንዴት ጌታን መከተል እንደጀመርኩ በህይወቴ ተቀየሩ ነገሮችን ምናምን በሰፊው አወራለሁ ብዬ አስባለሁ እግዚአብሔር ይረዳኛል እና ስላወኳችሁ በጣም ደስ ብሎኛል so don't forget again to subscribe support እፈልጋለሁ you know support me
አመሰግናለሁ። በቀጣዩ ቪዲዮ እስክንገናኝ ድረስ